ተማሪ እያለሁ አባቴ አንብብ ሲለኝ ደብተሬን ገልጬ ያገኘሁትን ራይት ቆጥር ነበር። ይኸው አሁን አድጌ ላይክ መቁጠር ጀምሬያለሁ። እስኪ ንኳት፣ ፎሎውም እንዳትረሱ። ይመቻችሁ። ሰላም ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን። ለቪዲዮ ተከስቻለሁ። ምን እያደረግሽ እንዳትሉ ወጭን ቁጭ ብዬ አረብ ሀገር ያለ ሰው ቁጭ ብሎ ቪዲዮ እንደማይሰራ ታውቃላችሁ። በቅድሚያ ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉኝ። ጀማሪ ነኝ፣ አበረታቱኝ። ከዛ የምሰራው ስራ ስታሳያችሁ ወደር ያለ ስራ ነው። ከነገራችን የማዳም ይደለም ማለት ሲሽና ሰራተኞች ማለት ነው። ምግብ የምትሰሩ ስራ ነው ያላችሁ። ከጠዋት ከማታ ምን አይነት ስራ ነው የመረራችሁ? ምንድን ነፍስ የናፈቃችሁ? እኔ ለምሳሌ አሁን የመረረኝ ስራ ላሳያችሁ። ለምሳሌ እኔ የመረረኝ ይሄ ስራ ነው። ጠዋትም ማታም እዚህ ጋር ናቸው። እኔ እኮ አይሰለቻቸውም ወይ ነበር። አማ ፋሽን አደረገችው። መንደር ስትሄድ ጎረቤት ጋር ጓደኞቿ ጋር ስትሄድ ሁሉ ይሄንን ይዛ በር ጀምራለች። የሆነ ነገር ካሳያቸዋቸው አንድ ነገር አረቦቹ ሁሉ እዛ ጋር ናቸው። አሁን ደግሞ ይሰጥልኝ በቃ ጠዋት ማታም። አሁን ትናንት እንግዳ ነበር የበጣም ተሰራ። አሁን ደግሞ ወደ እናቷ ቤት ልትሄድ ይዛልት ገንዘሬ ታባልኩኝ እና እኔ የመረረኝ ይሄ ነው። እናንተስ ምንድን ነው የመረራችሁ? ስሙስ ምን ይባል ነው? በእናንተ እንደየቤቱ ይለያያል። እርግጥ ስሙ እንዳያገሩ እንደየቤቱ ይለያያል። ምን ይባላል በእናንተ? እስቲ ኮሜንት ላይ አስቀምጡልኝ ስሙ። መጀመሪያ እየሰራሁኝ እያለ ቤቱን እያቦካሁ ምናምን ቪዲዮ ልሰራላችሁ ፈለኩኝ፣ ግን አልተመቸኝም። የኔ ሴት ኩሽና የምታጠናጡ ነው። ስልክ ትደውላለች፣ ኩሽና ትመጣለች። ቪዲዮ እሷን ማስገባት ስላልቻልኩ ስላልፈለኩኝ አልሰራሁላቸውም። እስቲ አመቻች አንድ ቀን ሰራላችኋለሁ። እስቲ አሁን እንደዚህ እያወራኋቸው ቢያንስ በእናንተ ሀገር እናንተ ባያላችሁ እንደያገሩ እንደየቤቱ ስሙ ይለያል። ነገራችን የምግባቸው ማለት ነው። አሁን ሳውዲ ስሙ ይለያል፣ የዚህም ስሙ ይለያል። እና የኔ ስራ ይሄን ይመስላል። ቤተሰቦች ምረር ያለኝ ስራ ይሄን። የእናንተም ስራ ጻፉልኝ። የሚናፍቃችሁ ነገርስ ምንድን ነው? እኔ ለምሳሌ የሚናፍቀኝ ሀገር ቤት ገብቼ ሳይቀሰቅሰኝ እንቅልፌን መተኛት እስከ 3 ቀን ድረስ ከዘግቼ ክላስ ነው የምተኛው። አልነሳም። እናንተስ? የእንቅልፍ እጦት አለብኝ ወይ? እና እናንተስ እንዴት ነው? እንቅልፍ ላይ ምን ላይ እንዴት ናችሁ? በጣም ሙቀት ደግሞ ድምፁ እንዳይረብሽ ብዬ አይስ ያጠፋሁኝ፣ ግን ሙቀቱን አልቻልኩት። እና ቤተሰቦች ሰብስክራይብ አድርጉኝ፣ ሸር እያደረጋችሁ ጓደኞቻችሁ። አሁን ለምሳሌ እኔ ጓደኞች እናንተን አውቋችሁም እኔ ወደ እነዚህ ጓደኞች ሸር አደርጋለሁ። እናንተ ጓደኞች ደግሞ እኔን አያውቁኝም። ሸር እያደረግን እንደማመር፣ አብረን እንደግ። አይከፈልበትም። በቅንነት ማለት ነው፣ በታማኝነት በቅንነት። ኮሜንት ላይ ካስቀምጣችሁልኝ ኮሜንታችሁን ተጭኜ እኔም ሰብስክራይብ አድርጋችኋለሁ። ኮሜንት ላይክ ሸጥ ሰጥቻችሁ እወጣለሁ። ኮሜንቱን ተጭኛ ገብቻ ማለት ነው። ስለዚህ አበረታቱኝ፣ ሰብስክራይብ አድርጉኝ፣ ሰብስክራይብ አስደርጉኝ ነው የሚባለው። ነገራችን ላይ ሰው የሚፈምስ ሲሳደብ ነው። ያልተሳደበ ሰው ጅንጅ ነው የሚመስለው አሉ። እና እኔ ደግሞ መሳደብ አልፈልግም። የፈለገ ሰብስክራይብ ያድርገኝ። እና ቤተሰቦች ይሄን ይመስላል። ሙቀቱ ግን በጣም ከባድ ነገር። ከእጅ እየቀማ ኮፍ ይላል። 5 ደቂቃ እኮ አልቆየም።
እንደዚህ ነው የሚያደርቀን እኮ ሙቀቱ። በስመ አብ። በተለይ አሁን ውጭ ላይ የሚሰሩት እንዴት ነው የሚሰሩት? የዘንድሮ ደግሞ በጣም ከባድ ነው። ቆይቶ ስለወጣ ነው መሰለኝ ክረምቱ በጣም ይከብዳል። ጋይስ እንደ ሀገራችን እንጀራ ይናወጣ በ5 ደቂቃ ውስጥ እንጀራ መጋገር ጉድ። ይሄን ይመስላል ስራዬ። እንግዲህ አሁን ሰብስክራይብ አድርጓትና ከዚህ ስራ ከማዳም ቤት ትወጣለች ብትባሉ አታደርጉኝም? እና ወይስ ለምን ትወጣለች የሚል ምቀኝነት ይኖርባቸዋል። ከምር ሰብስክራይብ አድርጉ፣ አበረታቱ፣ ኮሜንት ጻፉልኝ። ከነገራችን ሰብስክራይብ ብቻ ሳይሆን ቪዲዮ የምለቀው ቪዲዮውን እዩልኝ። አሁን ስራ ኤርፎን ትችላላችሁ፣ ግን ኤርፎን አድርጋችሁ እስከመጨረሻ ድምፅን ቀንሳችሁ ራሱ ብታስቀምጡት ይታያል እና እዩልኝ፣ ሰዓት እንዲሞላልኝ ማለት ነው። በተረፈ ወዳችኋለሁ። ወሬ አላብዛባችሁ። ደግሞ በሌላ ቪዲዮ እመጣላችኋለሁ። መልካም ቀን፣ መልካም ጊዜ። ነገራችን ላይ ሰብስክራይብ አድርጎ ኮሜንት ላይ ላስቀመጠልኝ ሰው እመጣለሁ። እሺ፣ እኔም የእናንተን ተጭኜ ሰብስክራይብ አደርጋችኋለሁ። ባይ ባይ።